አንተ ረዳት ይሄንን ቪዲዮ ደጋግማችሁ ብታዩት የማይሰለች ከሙድ የሚያወጣ ነው። ታዲያ እኔ ለእናንተ ሼር እንዳደረኩት እናንተም ለወዳጆቻችሁ ሼር ማድረጋችሁ እንዳትረሱ። ላይካችሁ አይለየን። ሀሳብ አስተያየታችሁ ኮመንት ሴክሽን ላይ። ወደ ቪዲዮ። አንተ ረዳት አሰማኝም እንዴ? መልስ ይስጠኝ እያልኩ እኮ ነው። 200 ብር እንደሰጠው ረሳከው እንዴ? ቆይ ለምንድን ነው መልሴን የማመልስልኝ? ይኸውልህ የማትወጣው ችግር ከመፈጠሩ በፊት አሁኑኑ መልስ ይስጠኝ እንዴ? እያናገርኩ እኮ ነው። መልስ መልስልኝ እንጂ አንተ ሰውዬ ምንድን ነው ለ150 ብር የምታካብደው? በቃ ዝርዝር ስላጣው ነው እንጂ መልስን እወረውርልሃለሁ። የማትረባ አሮጊቶችና ሽማግሌዎች ራሱ እንዳንተ አይጨቃጨቁም። በቃ አሁን ሰው መንገዱን ይሄድበት። ዝም ብለህ ለ150 ብር አትለፍልፍ። አርፈ መንገድህን ሂድ። እንዴ አንተ ረዳት ያማል እንዴ? መልሴ እኮ 150 ብር ሳይሆን 170 ብር ነው። ሰውዬ ትናንት ማታ ዜና አልሰማህም እንዴ? ከዛሬ ጀምሮ እኮ የትራንስፖርት ታሪፍ ዋጋ ጨምሯል። ስለዚህ እስከ ዛሬ በ30 ብር የምትሄድበት መንገድ ከዚህ በኋላ 50 ብር ሆኗል። የ200 ብር ዝርዝር ያዛለ። እስቲ ዝርዝር ያለው ይተባበረኝ። ወራጅ እዚህ ጋር ወራጅ አለ። እኔ ምንም ማድረግ አልችልም። ያው ሁሉንም ተሳፋ ዝርዝር ጠየቅኩ፣ ግን አንዳቸውም አልያዙም እና በቃ ሹፌሩን ዝርዝር ልጠይቅልህ። ሹፌር ዝርዝር ከሌለህ ንዳው